ሰላም ሰላም ውድ የኢትዮ ዞን ዩቲዩብ ቻናል ቤተሰቦቼ፣ ዛሬ በጣም አስደሳች መረጃ ይዤላችሁ ቀርቤያለሁ። ቴሎ አፕ ይባላል። አዲስ የላይቭ ስትሪም ነው። በቅርብ ጊዜ ፕሌይ ስቶር ላይ ኢንስቴል የተደረገ ሲሆን ጁን 22 በይፋ እንደሚጀመር አንዳንድ መረጃዎች ይገልጻሉ። እና በዚህ አፕሊኬሽን በቀጥታ ስርጭት ላይቭ በማድረግ ተመልካቾች ጋር በመገናኘት መጫወት እና የተለያዩ ስጦታዎችን በመስጠት መቀበል ይችላሉ። እንደሚታወቀው ፖፖ ላይቭ እንደዛውም ደግሞ ሀላ አፖች አብዛኛው ሰው ከፖፖ ሀላ አፕ ተጠቃሚ የሆነ መጥቷል። በዛውም ልክ ተከፋይ መሆን ችለዋል እና እንደሚታወቀው ይሄ አፕ በቀላሉ አፕዴት የተደረገ ሲሆን አንዳንድ ፊቸሮችን ጨምሮበታል። ስለዚህ ቶሎ በመግባት እኔ ዲስክሪፕሽን ቦክስ ላይ ሊንኩን አስቀምጥላቸዋለሁ። የገባችው ሬጅስተር በማድረግ እስኪጀመር እስከ ሰኞ ድረስ አንዳንድ ጊፍቶችን ስለሚሰጥ ሬጅስተር እያደረጋችሁ መጠቀም ትችላላችሁ። እንደሚታወቀው ይህን ቴሎ አፕ ኢንስቴል ስታደርጉ ጊፍቶችን ይሰጣል። ጁን 22 ይጀምራል። ይሄ ማለት የፊታችን ሰኞ ይጀምራል። ፖይንቶችን፣ ኮይኖችን፣ ዴይሊ ታስኮችን በመስራት ማግኘት ትችላላችሁ። አሁን ለምሳሌ ታስክ ውስጥ ገብታችሁ እኒ ሆስት ማለት አንድ ሰው ዋን ሀውር ገስት ይዞ አንድ ሰዓት ሲቀመጥ 80,000 ኮይን ይሰጣል ማለት ነው። ለመጀመሪያ ኢንስቴል ስናደርግ ማለት ነው። እና ከዛም በኋላ ያለው ሆስት አወርሊ ሪዋርድ ነው። ላይቭ ዱሬሽን ለ7 ቀናት በተከታታይ አንዳንድ ሰዓት ስንቀመጥ 6,000 ፖይንቶችን ይሰጠናል ማለት ነው። እና በዛው ልክም እንደዛውም ኮይኖችን ስለሚሰጠን ገብታችሁ በመስራት ትችላላችሁ። ዊዝድሮ አደራረግ ደግሞ በዩኤስዲቲ ነው። አሁን ኢትዮጵያ ውስጥ በዩኤስዲቲ ለመቀበል ያን ያህል አያስቸግረንም። ምክንያቱም ሲቢኤ ኮኔክት በኢትዮጵያ ንግድ ባንክ ይፋ ስለሆነ የምናገኛቸውን ዩኤስዲቲ ወደ ሲቢኢ ኮኔክት በማሳለፍ ቀጥታ ወደ ንግድ ባንክ ማሳለፍ ስለምንችል አሁን ላይ ዶላር የሰራነውን ዶላሮችን በቀላሉ ወደ ሲቢኢ ኮኔክት ትራንስፈር አድርገን መቀበል ስለምንችል አያሳስበንም። ይሄ አፕ አዲስ ነው። እኔም በቅርብ ጆይን ስላረኩት እየሰራሁት ነው። እኔ የሚለቅላቸው አፖች የሚሰሩና የሚከፍሉ አይነት ፕላትፎርም ናቸው። አክቹዋሊ አሁን የሚከፍሉት ጌሞች እንዳሉ ይታወቃል። ግን የሚከፍሉት ቀጣይነት ያላቸው ሳይሆን ለአንድ ወር ከፍሎ ከዛም በኋላ ሲስተማቸውን ፕሌይ ስቶር ላይ አፕግሬድ ካረጉ እና ትልቅ ቪው ካገኙ በኋላ ያቆማሉ። አሁን የመጡት እነ ፖፖ ላይቭ፣ ሀላ አፖች እንደዛውም ደግሞ ቴሎ አፕ በቀጣይነት እየሰራን ኤጀንት እየሆንን ከስራችን ሰዎችን እያስገባን መኒ ሜክ ማድረግ ስለምንችል በቀላሉ እኔ ዲስክሪፕሽን ቦክስ ላይ አስቀምጬላቸዋለሁ። የገባችሁ ሬጅስተር በማድረግ እንድሰሩላቸዋለሁ። ዩቲዩብን ሰብስክራይብ አድርጉልኝ።